መኪናውን ከዚህ በኋላ መኪናን መግባት አይችልም ወራዱ በግራችን ዱብ ይያል ነው ምንሄዳል ልክ በግራችን እየሄርን እያለ እንትን አይናቸው ብቻ እንድትታይ ሌላቸውን ሸፈኑና ጸጉራቸውን ገለጡት ያኔ ኬፕ ነገር ነበር የለበሱ ጸጉራቸውን ተሲሉት እንደሹ ቀጥ ያለ ነው እንሄዳለን መንገዱ ያልቀም 6 ሰዓት ፈጀብን ረሰን ዜና አለ በኢቢኤስ ቴሌቪዥን ቀርባ የደረሰባትን ጥቃት በገለጸችው የደምቢዶሎ ዩኒቨርሲቲ ተማሪ ብርቱካን ተመስገን በጠቅላይ ሚኒስትር ጽፈት ቤት ትዕዛዝ ዶክመንተሪ ፊልም እየተዘጋጀባት መሆኑ ተገለጸ እሷም የዶክመንተሪ ፊልሙ አካል ሆና ትቀርባለች ተብሏል አስቸኳይ በሚል ለብሔራዊ ቴሌቪዥን ጣቢያዎች በተላለፈ ትዕዛዝ ተማሪ ብርቱካን ተመስገን ተገዳና በጽንፈኞች ተጠልፋ እንደቀረበችና ገንዘብ ተከፍሏት እንዳደረገችው የሚገልጽ ታሪክ ተዘጋጅቶ ቀረጻ እየተካሄደ መሆኑን ያገኘነው መረጃ ያመለክታል መንግስት ላይ የመጣውን አደጋ ለመቀልበስ በሚል ዶክመንተሪ ፊልሙ በከፍተኛ ጥንቃቄና በአስቸኳይ ተፈጻሚ እንዲሆን በጠቅላይ ሚኒስትሩ ጽፈት ቤት ትዕዛዝ መሰጠቱ ነው ለማወቅ የተቻለው ተማሪ ብርቱካን የደፈሩኝ የጽንፈኛው ደጋፊዎች ናቸው መንግስትን በአደባባይ የሚያጋልጥ ታሪክ አስጠንተውኝ ነው ኢቢኤስ ላይ የቀረብኩት እንድትል የታቀደ ሲሆን ይህንን ከጠቅላይ ሚኒስትሩ ጽፈት ቤት በቀጥታ ትዕዛዝ እንዲዘጋጅ የታቀደውን ዶክመንተሪ ፊልም ተከታትሎ ለማስፈጸም የኮሙኒኬሽን ሚኒስትሩ ለገሰ ቱሉ መመደቡንም ለማወቅ ተችሏል በኢቢኤስ ፕሮግራሙ እንደተላለፈ ለጣቢያው ዳይሬክተር ስልክ የደወለው ለገሰ ቱሉ ሲሆን ለጊዜው ፕሮግራሙን በአስቸኳይ ከስርጭት ላይ እንዲያቋርጡት በቀጣይ ስለሚወሰደው እርምጃ ከጠቅላይ ሚኒስትር ጽፈት ቤት የሚነገራችሁን ጠብቁ የሚል በቁጣና በኃይለ ቃል የተናገረው ለገሰ ቱሉ ተማሪ ብርቱካን ተመስገንንም ከዚህ በኋላ ለየትኛው ሚዲያ ቃለ መጠይቅ እንዳትሰጥ በማስፈራራት እንዳስጠነቀቃትም በደረሰን መረጃ ላይ ተመልክቷል ለገሰት ሁሉ ዶክመንተሪው ፊልም በሚቀጥሉት 2 ቀናት ውስጥ ተጠናቆ በአስቸኳይ በሁሉም ቴሌቪዥን ጣቢያዎች እንዲተላለፍ መወሰኑን በመግለጽ ተማሪ ብርቱካን በአማራ ጽንፈኞች ጥቃቱ እንደተፈጸመባትና መንግስት እንደታደጋት የሚገልጽ ታሪክ ተዘጋጅቶ እንድታጠና እየተደረገች ነው ልጆቹም ህይወት አደጋ ላይ ሳይወድቅ በሰላማዊ ሁኔታ ማስለቀቅ ተገቢ በመሆኑና የመንግስትም ስራ ተቀዳሚ ተግባሩ ይሄንን ጉዳይ በሰላማዊ ሁኔታ መፍታት ስለሆነ ልጆቹንም ለወላጆቻቸው ለሀገራቸው በህይወት የማብቃት ስራና ኃላፊነት ስላለበት ከሀገር ሽማግሌዎች ከአካባቢው ወጣቶች የመከላከያ ሰራዊታችንና ሌሎች የጸጥታ መዋቅርን ተሰማርቶ በሁሉም ረገድ ሰላማዊ በሆነ ሁኔታ ልጆቹ እንዲለቀቁ ለማድረግ ስራ ሲሰራ ቆይቷል በዚህም ታግተው ከነበሩ ተማሪዎች ውስጥ 13 ሴቶችና 8 ወንዶች በድምሩ 21 ልጆች በሰላማዊ ሁኔታ ተለቀዋል ስለሆነ ልጆቹንም ለወላጆቻቸው ለሀገራቸው በህይወት የማብቃት ስራና ኃላፊነት ስላለበት ልጆቹ እንዲለቀቁ ለማድረግ ስራ ሲሰራ ቆይቷል በዚህም ታግተው ከነበሩ ተማሪዎች ውስጥ 13 ሴቶችና 8 ወንዶች በድምሩ 21 ልጆች በሰላማዊ ሁኔታ ተለቀዋል 13 ሴቶችና 8 ወንዶች በድምሩ 21 ልጆች በሰላማዊ ሁኔታ ተለቀዋል 13 ሴቶችና 8 ወንዶች በድምሩ 21 ልጆች በሰላማዊ ሁኔታ ተለቀዋል 13 ሴቶችና 8 ወንዶች በድምሩ 21 ልጆች በሰላማዊ ሁኔታ ተለቀዋል 13 ሴቶችና 8 ወንዶች በድምሩ 21 ልጆች በሰላማዊ ሁኔታ ተለቀዋል 13 ሴቶችና 8 ወንዶች በድምሩ 21 ልጆች በሰላማዊ ሰሞኑን ከወጣት ብርቱካንና እሁድን በኢቢኤስ ፕሮግራም ጋር ተያይዞ ውዝግብ ውስጥ የገባው ኢቢኤስ ቴሌቪዥን ዛሬ ሶስቱም ቻናሎቹ በኢትዮ ሰዓት ላይ ስርጭት አቆሞ የነበረ ሲሆን ዳግም ወደ አየር ተመልሶ ስርጭት ጀምሯል። ወጣት ብርቱካንም በአሁኑ ሰዓት በአዲስ አበባ ፌደራል ፖሊስ ተይዛ ምርመራ እየተደረገባት መሆኑም ተሰምቷል። ውሸት ነው፣ ልጅቷ አልተደፈረችም፣ እሷም አይደለችም፣ ኔቨር የውሸት ፕሮፓጋንዳ ነው። ሂዱና ኢቢኤስን ጠይቁ። ካልሆነ ደግሞ እነዛ በሙሉ ሴቶች ዛሬ ድረስ የት እንዳሉ ጥያቄው መቀጠል አለበት። የእውነት የሴት ተሟጋችና የእውነት ለእውነት የምትሟገቱ ከሆነ እነዛ ሴቶች የት ናቸው? ዛሬ ድረስ የት ነው ሄዱት? ቤተሰቦቻቸው የት ነው ያሉት? ዩኒቨርሲቲው መጠየቅ አለበት። ቤተሰቦቻቸው መጠየቅ አለባቸው። ከሀገራቸው ከየት ክልል እንደወጡ እነዚህ ልጆች ኢንፎርሜሽኑ ለህዝብ ግልጽ መሆን አለበት። ለምን? የህዝብ ልጆች እስከሆኑ ድረስ። ከሰሞኑ ኢቢኤስ ቲቪ ላይ ቀርባ በርካቶችን በእንባ ያራጨችው ይህች ግለሰብ ማለትም ብርቱካን በአዲስ አበባ ፌደራል ፖሊስ ተይዛ አንዳንድ ምርመራዎች እየተደረገባት እንደሚገኝ ተሰምቷል። ደምቢዶሎ ዩኒቨርሲቲ ባወጣው መግለጫ ተማሪ አልነበረችም አላቃትም ማለቱ የሚታወስ ነበር። ፕላስ ምልክቷ በመንካት ፎሎ በማድረግ ቤተሰቡ